ከህይወቴ ጋር የተገናኘ ዝማሬ ነው ብዬ የማስባት እችን ነው። እችን ዘውትር ሲከፋኝ የምትለዋል ዘውትር ቢከፋኝ ደጅሽ መጥቼ እጽናናለሁ ያላንቺ የለኝም ብሶቴን የምነግረው እዘኝልኝ ራርተሽ ስሚኝ ስማጽንሽ ድንግል ክብሬ ነሽ ለኔ የሐዘኔ ደራሽ። እስጢፋኖስ ያው የኔ ሚዜ ነው። ዲያቆን እስጢፋኖስ ቄሴ የኔ ሚዜ ነው። ከነሱ ጋር ያው በይፋ በደንብ አያገለግልም፣ ግን አልፎ አልፎ ስለሚታይ ስለነበር እሱም አለበት በሚል ነው እና አጠገቤ ሳየው የለም ሚዜ ነው። የት ሄደ በቃ እንዴት ሰርጌን አጉል ያደርጋል እላለሁ። ለካ አስመልሰ ከበር ላይ ይመለሳል ከሚዜ ሁሉ እንደዚህ ያው አስተውሳለሁ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዛሬም እንደተለመደው አንድ እንግዳ ጋብዣለሁ። የዛሬው እንግዳዬ በብዙ ዝማሬዎች የምታውቁት በተለይ በግንቦት ልደታ ዮም ፍስሐ ከሆነ በእንተ ልደታ ለማርያም በሚለው ዝማሬው እንዲሁም በቅርብ ጊዜ በአላፋት ዝማሬ ላይ በብዛት ሲዘመሩ ከነበሩት የአማልክት አምላክ ተወለደ መድኃኔዓለም የጌቶች ጌታ ተወለደ መድኃኔዓለም እንዲሁም እልል በሉ በአንድነት ዘምሮ በሚሉ ዝማሬዎች በግጥምም በዜማም የምናውቀው ዘማሪ ፍቃዱ አማረ ነው። ፍቄ እንኳን ደህና መጣ። እንኳን ደህና ቆየሽኝ። በተለይ በዚህ በፍሬ መልቲ ሚዲያ ስለ አገልግሎታችን እንድንወያይ ስለጋበሽኝ እጅግ አድርጌ አመሰግናለሁ። እኔም ጥሬን አክብረህ ስለመጣ ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ። ፍቄ የረጅም ጊዜ ወዳጄ ነው፣ ወንድሜ ነህ። ያው አንተ እያልኩ ነው ቀጥለው አንቱ ለማለትም እድሜያችን እሺ ፍቅዬ፣ እንግዲህ ያው እንደምንጀምረው ከልጅነት ሰንበት ትምህርት ቤት ከቤተክርስቲያን ጋር ካለ ቁርኝት ከዛ እንጀምር አይሻልም? ይሻላል በጣም። ያው መነሻው አሁን የደረስንበት የአገልግሎት ሁኔታ መነሻው እሱ ስለሆነ ያው ግድ ነው። ያው አንቺም እንደምታውቂው በፊት በነበረው ሁኔታ እኛ ከመጀመሪያው አስተዳደጋችን ቤተክርስቲያን ነው ያደግነው። ብዙ ጊዜ ሐሳቡን ገልጬዋለሁ። ፊደልም የቆጠርኩት እዛው ግቢ ውስጥ ነው። እኔ ወላጅ አባቴ ነው 3 ወንድሞቼን እዚህ ፊደል ቆጥረው እንዲማሩ ብሎ ለአንድ መምህርት አደራ ሰጥቶን እዛ ነው የጀመርነው። እዛ ስንጀምር ግን 2 ወንድሞቼ በአጋጣሚ ያው በተለያዩ ስራና ያው እግዚአብሔር በሰጣቸው ጸጋ ወደ ራሳቸው መስመር ሲገቡ እኔ ግን እዛው ቀረው። ከሕፃንነቴ ጀምሮ የተለያዩ ትምህርቶችንም እየተማርኩኝ እዛው በሰንበት ትምህርት ቤቶችም አንዳንድ ኮርሶችን እየተማርኩ ከዛም ባለፈ ደግሞ ወደ አገልግሎቱ መስመር እስከመገባ ድረስ መቼ ነው የጀመርከው ይህንን አገልግሎትህን በባል በዚህ ቀን ጀመርኩ አልጀመርኩ የምልበት ሁኔታ የለም። እዛው ነው ያደግነው፣ በዛው ነው ተያይዞ ሄደው አገልግሎቱ ማለት ነው። ቦታው የት ነው? ልደታ ቅድስት ማይደረ ስብሐት ቅድስት ልደታ ማለት ነው። የኔ ሰንበት ያው እናንተ ጎረቤት ነን። ለዛ ነው እንድታነሳ የፈለኩት። እሺ ያው በዝማሬዎች ብዙዎች እናውቃለን እና በተለይ ስለመቤታችን የምትዘምራቸው ዝማሬዎች በጣም ነው የሚገርሙኝ። በቃ እኔ በልቤ ውስጥ ተቀርጸው ቀርተዋል ያንተ ዝማሬዎች። ስምሽን ቢጠሩ ማትጠገቢ ሌሎችም እስቲ አንሳልኝ። ያው ሁሉ ያው በእግዚአብሔር ፈቃድ ነው የሚሆነው። እኛ ያው በአገልግሎት በጀመርንበት ሰዓት ከፍተኛ መንፈሳዊ ሞራል
በከፍተኛ መንፈሳዊ ስሜት ሆነ ነበር የምናገለግለው። በሁሉ ላይ በቃ መስመሩ ላይ ኦንላይን ነን። በሁሉ ላይ ቤተክርስቲያን በምታዘን በማንኛውም መስመር ላይ እዛው መስመሩ ላይ ነው ያለ ነው እና ያንን ስናደርግ ደግሞ በመናበብ በመወያየት በመነጋገር የቤተ ክርስቲያን ስርዓት የጠበቁ ዝማሬዎች ናቸው ወይንስ አይደሉም የሚለው ደግሞ ትልቁ ትኩረት የሚሰጠው ነገር ነው። የዛን ጊዜ ቅድም እንዳልኩሽ በሰንበት ትምህርት ቤት እኔ በተማርኩበት ወቅት ከባድ ፈተና ነበር። ያው ማይደር ስብሐት ቅድስት ልደታ ለማርያም ያ ከባድ ፈተና ቢሆንም እኛ ግን እዛ ገብተን ያው እየተማርን ነበር። የታድሶ እንቅስቃሴ ጎልቶ ሳይታወቅ ማለት ነው። ያኔ ጎልቶ አይታወቅም፣ ሁሉም ሰው ይቀበለዋል። ግን እግዚአብሔር የገለጠላቸውና የተወሰኑ አገልጋዮች ግን ሁኔታውን በትጋት ይቃወሙ ነበር። ከዛ መካከል አንዱ እኔ ነኝ፣ በርካታ ወንድሞች መካከል ማለት ነው። ብዙ አስተያየት እንሰጥ ነበር። ይሄ በእኛ ቤተክርስቲያን ስርዓት አይደለም፣ ዝማሬው አይለያይም። በፕሮቴስታንቱ የምንሰማውና እኛ ጋር ደግሞ የሚቀርቡት ዝማሬዎች አንድ አይነት ስሜት ነው እና እኛ የዛን ጊዜ ከዛ ተገንጥለን ወጥተን የተወሰኑ ወንድሞች በግሩፕ ይህንን እንቅስቃሴ እንቃወም ነበር። የዛን ጊዜ ገና ትንሽ ሆነን ማለት ነው እና በዛን ጊዜ የምንዘምራቸው መዝሙራቶች ብዙ መዝሙር ያው የዛን ጊዜ አልወጣም። የይልማ አለ፣ የፋንቶ አለ፣ የኪነ ጥበብ እነዚህን መዝሙሮች ነበር የምናዳብር የነበረው። በማህበራትም እነዚህ መዝሙሮች ገነው እንዲወጡ ትልቅ ስራ ሰርተናል እና እነዛ ዝማሬዎች ናቸው እንግዲህ እኔንም ወደ ዝማሬ ህይወት እንድገባ ያደረጉኝ ማለት ነው። የዛን ጊዜ የምናደርጋቸው ትጋቶች ናቸው። በዛም ጊዜ እንግዲህ በብዛት የምንዘምረው የዘማሪ ይልማን ነው። ያው ይልማ ኃይሉ ለመቤታችን እሱ የሚዘምራቸው ዝማሬ ላይ ትልቅ ቅናት ያብቃል አክብሮሽ እናት ያደረገሽ የሚለው ዝማሬ እነዚህ ከዛ በፊትም የወጡት ዝማሬዎች እኛ ባለፈውም ተናግሬዋለሁ። የይልማ መዝሙር በህብረተሰቡ በተለይ እኛ አካባቢ ባሉት ህብረተሰቡ ውስጥ በደንብ ተቀርጾ እንዲገባ እናደርግ ነበር። ከፍተኛ አስተዋጽኦ አድርገናል እኛ በዛን ጊዜ ማለት ነው እና እሱ ለእመቤታችን የሚዘምራቸው ዝማሬዎች ሁሌ በአእምሮዬ ተቀርጸው ያው መንፈሳዊ ቅናትም ስለነበረ እለምናለሁ። በዛን ጊዜ እንደው ያው ልደትዬ ስለሆነች ያለንበት መቼ ነው እኔም ማመሰግን እችላለሁ እና በትጋት ማመስገን እፈልግ ነበር። ፍላጎቱ እያደረብኝ ስመጣ በዚሁ አጋጣሚ በቃ ሳላስበው ወደ ዝማሬው ጸጋ መግባት ጀመርኩ እና በሁሉም አካባቢ መጥቼ እንዳገለግላቸው ጥሪ ይደረግልኝ ጀመር። ከዛም በኋላ እና እንዳልሽው ነው ያው እሷ ስለፈቀደች እግዚአብሔር ስለፈቀደ ለእሷ ያለኝን ፍቅር ጨምሮልኝ እሷን የማመሰግንበት ጸጋ ብዙቶልኝ እንዳልሽው በርካታ ዝማሬዎች አሉ ለእሷ የዘመርኩትና በጣም ህዝብ የሚማርባቸው ህዝብ የሚጸልይባቸው በጣም ደጅሽ ላይ ቆሜ እጠራሻለሁ የሚለውም ህዝብ ከመዘመርም አልፎ ያው የሚጸልይባቸው ዝማሬዎች ሆነዋል ማለት ነው። ግጥምና ዜማ ራስህ ትሰራለህ? ያው እንደነገርኩሽ እንግዲህ የዛን ጊዜ በጣም ከፍተኛ የሆነ ትጋት አለ። በሁሉ ነገር ላይ መሳተፍ አለብን። በሁሉም ነገር ላይ በቃ ትጋት አለን በጣም እና ግጥሙንም እንሞክራለን፣ ዜማውንም እንሞክራለን። እንዳጋጣሚ ሆኖ ያው የተወሰኑ ጫፎች ዜማዎች የተወሰኑ አንዳንድ ሰዎች አበርክተዋል። ግን አብዛኛው ዜማዎቹ በተለይ አብዛኛው በራሴ የተሰሩት ለሌሎች ዘማሪዎች ሲሰጠው፣ ግጥሞቹ ግን ያው በርካታ እንደዚህ የጥበብ ሙያ ያላቸው ሰዎች ተሳትፎበታል። ለምሳሌ ቁጥር 2 ላይ ያው እነ መኩሪያ
ዲያቆን መኩሪያ ጉግሳ በጣም ወደዚህ ወደ መዝሙሩ ግጥም መስመር ውስጥ እንዲገባ እኔ በጣም ጉጉት ስለነበረኝ የሆነ በአጋጣሚ በሆነ ግጥም ሰርቶ አሳየኝና ጸጋው እንዳለ በተደጋጋሚ እየነገርኩት አንተ በፍጹም በቃ ይሄ ነው ጸጋ የመዝሙር ግጥም እየሰራ ለዘማሪያኑ መስጠት አለበት ብዬ እንደው በጣም ጭቅጭቅ አጥቂው እሱ ያው ቢዚ ነው ይሄን ስራ እያልኩ እየደገምኩ እየሰጠሁት በጣም ውጤታማ ከምንላቸው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬዎች የግጥም ባለውለታ ነው መኩሪያ ጸጋውን ያብዛለት እግዚአብሔር አሜን አሜን እነ መኩሪያ አሉ እነ ዳዊት ካሳሁንም አሉ እስከ ቅርብ ጊዜ ደግሞ በዚህ በግጥም እነ ብሩክ የቅዱስ ማርቆስ ስብከተ ወንጌል ክፍል አገልጋይ ብሩክ አሳመረ እሱም በተለይ አሁን ካሉት የዝማሬ ግጥም ከሚሰሩ ወንድሞች ጥሩ ግጥም ከሚሰሩት አንዱ ነው እሱ የሚሰራቸውንም ግጥሞች ተሳታፊ አድርጌያለሁና በግጥም በኩል እኔም የሰራዋቸው አሉ ደግሞ ሌሎችም የተሳተፉት አሉ በዜማ በኩል ግን አብዛኛው ዜማ ያው ዜማ ለሌላ ሰው አልሰጥም የሚል እንትን አለኝ በጣም ነው አንጀት የሚበሉት እንዳልኩ ነው እንደ ጸሎት ነው ዲያቆን መኩሪያ ጉግሳ የትኛውን ዝማሬ ነው መጀመሪያ ይሰራል የመጀመሪያው ግጥሙ ማለት ነው የሱ ዲያቆን መኩሪያ ጉግሳ እንግዲህ ተሳትፏል ስምሽን ቢጠሩ ላይም ተሳትፏል በተለይ እኔ በጣም የምወድለት ኪዳነ ምሕረት ለኔ መመኪያዬ የችግሬ ደራሽ ነሽ መጠለያ የሚለው ላይ ነፍሴ እንድትቀደስ ከርኩሰት አምልጣ ከሴኬም ልሰደድ ወደ ቤቴ ልውጣ ገሪዛ ልበልሽ ድንግል መሸሻዬ ኢዮአታም ልጅሽ መጣሁ አንቺን ብዬ በጣም የመጽሐፍ ቅዱስን ታሪክ ጠቅላላ ሙሉ ከላይ ጀምሮ ያሉትን ግጥሞች ስታያቸው ሁሌ ስዘምራቸው አስታውሰዋለሁ ስምሽን ቢጠሩ ላይም በጣም ተሳትፏል የተለያዩ ሰዎች ናቸው እዛ ላይ ያስገቧቸው ግጥሞች በዛ ወርቅም አሁን የሰራቸው ይቅርታንና አሁን መጨረሻ ላይ የሰራችውንም በጣም የሚገርም ፈራው የሚለው ለብዙዎች ህይወት ሚነካ ዘማሪ ያው ከዛ በኋላ እኮ ያው መኩሪያ ያልዳሰሰው ዘማሪ የለም ያው እነ ቴዲ ውስጥም አለ እነ ፋንቱም ላይ አለ ጠቅላላ ዘማሪያኑ ላይ የመኩሪያ አሻራ የሌለበት እውነት ነው የመጀመሪያ ስለሆነ ስለማቅ ነው እሱን እንደናነሳ ያደረኩት አንተ ሲሰጣቸው አሉ ያው ዜማ ሰጣሉ ያው እኔ ለመጀመሪያ ጊዜ የሰራሁት መዝሙር ኑ በእግዚአብሔር ደስ ይበለን እኔና አዜብ እኔ የሰራ ነው አዜብ ከበደና እኔ እና በ89 ዓመተ ምህረት አካባቢ የሰራ ነው ያ እንግዲህ እኔ መጀመሪያ ነው ስራውንም እንድሰራ ያው ዘመርኩን ትልቅ አስተዋጽኦ አድርጓል ዘመርኩን በቀለ ያው በጌልጌላ መዝሙር ቤት በነበራቸው ጊዜ ሁሉ ጊዜ ሳገለግል ያየኛልና ይሄ ልጅ ትልቅ ደረጃ የሚደርስ ልጅ ነው ይላል ሁሌ ነው የሚለው በቃ በሄድኩበት አገልግሎት በተከታተልኩበት ቦታ ይሄ ልጅ ትልቅ ደረጃ የሚደርስ ዘማሪ ነው እያለ ፈልጎኝ ነው እንደውም በመሃል ጠፍቼበት ያን ጊዜ ያው ብዙም ጠፍቼበት አፈላልጎ አግኝቶኝ ከአዜብ ጋር እንድንሰራ አደረገን እንዳጋጣሚ ያው ኑ በእግዚአብሔር የሚለውን ያው እኔ ልሰራው ይዤ የቀረብኩት እነሱም እርማት አድርገውበታል ዘመርኩንና እንግዳ ወርቅ ዜማው ላይ ያን ጊዜ እርማት አድርገውበታል ግጥሙን ደግሞ የሚገርምሽ እዛ ልደታ ሰንበት ትምህርት ቤት ውስጥ ያደገቻለች እሌኒ መድኃኒት የምትባል ነው እሷ ልጅ ያው በዛው አልቀጠለችም ብትቀጥል በጣም ትልቅ እንትን ይወጣት ነበር በጣም እኮ የሚታወቅ መዝሙር ነው በእግዚአብሔር ይስብላችሁ እሱንና አንድ ደግሞ ዘማሪ ዳግማይ የዘመረው ምንም ሳትበድል ኃጢአት ሳይኖርባት አንድዬ ልጇን ሄሮድስ ሊገልባት የሚለውን አጋጣሚ ነው ለዳግማይ የሰጠችው የሰራው የስደቷ ዝማሬ ነው እሱንም ግጥም የገጠመችው እሷ ናት ዜማውን ነው የሰራው አጋጣሚ እዛ ጊዜና
እና እነ ዘመድኩን ናቸው ወደዚህ እንትን ውስጥ የከተቱኝ እና ለመጀመሪያ ጊዜ የሰራሁት ግጥም ኑ በእግዚአብሔር ያው እሷ ናት የዘመረችው። የዛን ጊዜ ኮንዲሽን ታይቶ በአንተ ይሻላል የኔ መዝሙር ያንቺ መዝሙር አይባልም ያን ጊዜ ብቻ መዝሙሩ ተዘምሮ እግዚአብሔር እንዲመሰገን የሚል ስሜት ስለነበር የዛን ጊዜ ምንም እንትን አይደለም ነበርና የመጀመሪያ ዜማ ስሰራ ነው በእግዚአብሔር ነው። ያው ዘመርኩና እንግዳ ትንሽ ቶል ማሻሻያ ነገር አድርገውላታል። ወደሷ ሲቀየር ትንሽ ማሻሻያ ከኔ ጉሮሮ ወጥቶ ወደሷ እንዲገባ ለማድረግ ያን ያህል ትልቅ ትህትና ነው አድርገውላታል። እነ ኢዮብ ጌታ ሆይ ለስምህ ዘምራለሁ የሚሉ መዝሙሮች አሉ። ለቴዎድሮስም የተክለ ሃይማኖት ቁጥር 1 ላይ አለ ተነግሮ ማያልቅ ነው ጸጋህ የሚለው መሰለኝ። የቴዲ ላይ አንድ ዝማሬ ሰርችለታለሁ የተክለ ሃይማኖትን ማለት ነው። ያን ጊዜ ያው እኛ ከጀመርን በኋላ ስለሆነ ቴዲ ወደ መዝሙር እንትን ውስጥ ያው አገልግሎት ያገለግላል በየቦታው እየሄደ ግን ወደ ካሴት ስራ ውስጥ የመጣው ግን ይመስለኛል አካሉ ዘማሪ አካሉ ነው ቀሲስ አካሉ አሜሪካ ያሉት ናቸው። እሳቸው ናቸው መጀመሪያውን ያሰሩትና እኔ ያን ጊዜ መጥቶ እኔን ስራለት ብሎኝ ትንሽ ስራ ላይ ስለነበርኩኝ እንግዲህ በተጨናነቀ ስሜት ሆኜ የሰራው ስራ ነው የዛን ጊዜ እና ኦ ሚካኤል የሚለው ዝማሬ ደግሞ ያው ኦ ሚካኤል እቺ ዝማሬ ደግሞ ያው ቸርነት ሰናይና እኔ አዝማቿንና ስንኛዋን ዜማዋን ግጥሟን የሰሩት ቸርነትና ራሱ ዮሐንስ ነው የዘመረው። ዮሐንስና ቸርነት ነው የሰሩት ግጥሟን ማለት ነው። በጣም ብዙ ዝማሬዎች አሉ አውቃለሁ። እኔ እንኳን ዘርዝሬ ያስኳቸው በጣም ብዙ ነውና ካንተ ገጠመኝ ጋር የዘመርከው ዝማሬ አለ? ካሉት ዝማሬዎች መካከል እንግዲህ ያው የሆነ ሰዓት ላይ አሞኝ ነበር አውቃለሁ። እሱን ላነሳብህ ነበር አስታውሳለሁ። አንድ የመዝሙር ሲዲን ስታስመርቅ ተናግረ ነበር። ቁጥር 2 ስምሽን ቢጠሩ እናመሰግናለን የሚለው ክሊፕ ከወጣ በኋላ ከ1 ወር ነው ከ2 ወር በኋላ ነው ያመመኝ። የህመሙን መነሻ አላውቀውም ምን እንደሆነ አላውቀውም። እንግዲህ ጠዋት ስነሳ ነው ከተወሰኑ ሰዎች ጋር አምሽተን ጠዋት ስነሳ ማላውቀው ስሜት ተሰማኝ። በቃ የሆነ ራሴን ያመኛል ጠቅላላ ሰውነቴን ውርር የሚያደርግ ነገር ከአንገቴ በላይ ማለት ነው። እና በሚገርምሽ ሁኔታ በቃ ይሄ ጥንክር አለ እንደ ድንጋይ ሆነ። እንዲህ ስትነኪው በጣም የሚያስፈራ ሆነ እና እንግዲህ በንጋታው አገልግሎት ተጋብዤ ልሄድ ተነስቼ ነበረ። እንኳን ያንን የመሰለ ዜማ ለማውጣት መናገር እንኳን አቃተኝ። አንቺን እንደዚህ አሁን በፓወር ነው ማውራሽ። የዛን ጊዜ ግን ሰውን እያወራው ሰውን ሰላም እያልኩ ድምፄ ወደ ውስጥ ይገባ ነበር፣ እየሰለለ ወደ ውስጥ ይገባል እና በቃ ደህና ነሽ ማለት ብቻ በቃ። እና የዛን ጊዜ በጣም ነው የደነገጥኩት፣ በጣም ደነገጥኩ። ያው ከዛ በኋላ የተወሰነ ስራ ሰራው ለከርቸሌ ሚካኤል እየታገልኩኝ ለከርቸሌ ሚካኤል እና ለአየር ጤና ኪዳነ ምሕረት ሰራው ግን በጣም ክሊፑን ካሴቱን አወጣች ብታየው የዛን ጊዜ የሚያጅቡኝ ራሱ በጣም አዘኑ። በቃ የአጃቢዎቹ ድምፅ ጎልቶ የሚያምር ሆኖ ይወጣል። እኔ ግን በቃ መዘመር አቃተኝ። ግን ያሬድ ስቱዲዮ ነበር የተቀረጽነውና እንደምንም ብሎ ትሪት አድርጎ ያውቀው ስለነበር ከዛ በፊት የተቀረጸውን እንደምንም ትሪት አድርጎ ነው እንድቀረጽ ተደረገ። ያው ደስ በሚል መልኩ ሳይሆን በቃ ከኔ በማይጠበቅ መልኩ ነው የተቀረጸው መዝሙሩ። ዞሮ ዞሮ ያው ሰው በዛ ስሜት በቁጥር 2 ስሜት ያይን ስለነበረ ስህተቱንም በደንብ አጉልቶ
ማየት አልቻለም ነበረ እና 1 ዓመት ሳይታወቅ ወጣው ከአገልግሎት ማለት ነው። በቃ መዘመር አቃተ። እንኳን መዘመር መናገር አቃተ። ጸበል መላለስ ነበር። በጣም ጸበል ጠጣለሁ፣ እምነትም ይላለው፣ አባቶችን አማክራለሁ። ብዙ አባቶች ለዚህ ነገር ያው ድጋፍ አድርገውልኛል በጸሎታቸው በምክርም። በዚሁ አጋጣሚ ነው መናገሻ ማርያም ነው በየዓመቱ ያው ሱባኤ እዛ እንገባለን። ቤተሰብም ይገባል፣ እኔም እገባለሁ። እዛ ሆኜ ነው እቺ የእመቤታችን ዘወትር ሲከፋኝ የምትለዋ ምንም ባልዘመር ባልችልም ምንም እንደዛ አይነት ችግርም እንደውም ወደ ሱባኤው እንድገባ ምክንያት የሆነኝም እዛ መናገሻ ማርያም እንድቆይ ምክንያት የሆነኝም ያው ህመሙ ነው የበለጠ ማለት ነው። እዛ ጫካ ውስጥ ሆኜ በከፍተኛ ሐዘን ሆኜ ማለት ነው። በቃ የዛ ጊዜ ብዙ ነገር ይጎዳል። በጣም እናመሰግናለን ሲወጣ ትልቅ ሞራል ላይ ነበርኩ። እጅግ የሚደንቅ ስምሽን ቢጠሩ በምልጃ እሱ ቁጥር 1 ነው። በምልጃው ተማጽነው ሲጠሩ ልጅ ስለሆንኩኝ የተክለ ሃይማኖት ያለበት እግዚአብሔር ኃያል ነው የሚለው በጣም የሚገርሙ ዘማሪዎች ነበሩ። ማምላክ ልበል ማነው? ጸጋን የተሞላሽ ሆይ ክብር ላንቺ ይገባል። እነዚህ ሁሉ ዝማሬዎች ያሉበት ነው። እዛ ሆኜ ነው በቃ ዘወትር ሲከፋ እጅሽ መጥቼ የሚለውን ትልቅ መጽናናትም ነበር። እዛ በሱባኤው ላይ ሆነን በጣም ትልቅ መጽናናት ነበር ውስጤ ስሜቴ ማለት ነው። እና እኔ ምንም ባልዘምርም ብዘምርም በቃ እኔ አመስግኛታለሁ እመቤቴን። እሷ ከፈቀደች ደግሞ አገልግሎቴ እንድቀጥል ታደርገኛለች በሚል በጣም ነበር መተጋ የነበረው እዛ ማለት ነው፣ ሱባኤው ላይ ሆኜ ማለት ነው። እና ከህይወቴ ጋር የተገናኘ ዝማሬ ነው ብዬ የማስባት እችን ነው። እችን ዘወትር ሲከፋኝ የምትለዋል። በእርግጥ አሁን ወደ ስንኙ ስትወርጂ የብዙ ሰዎችን ታሪክ የሚዳስስ ሀሳብ የያዘ ነው። ግን ያው ማንም ሰው ሲከፋው ያው ቤታችን በጠቅላላ ግጥሙን ዳዊት ካሳሁንና እኔ ነን ግጥሟን የሰራናት። እኔ ምንኛ አንድ ላይ ለሱም እየነገርኩት አብረን ሰርተን እንድትወጣ ያደረግናት። በተለይ ካመመኝ በኋላ ባሉት ስራዎች ላይ አሁንም አሜሪካ ነው ያለው ዳዊት። ቀሲስ ዳዊት ነው አይደል? ዲያቆን ዳዊት ነው፣ የባሌ ጎባ ልጅ ነው። ብዙ ዝማሬ አለው። የዮሐንስ ላይ ድል አለ በስምህ ምናምን የሚለው እሱ ክሊፕ ላይ የሰራው ልጅ ማለት ነው። እና በጣም ቤቴ እየመጣ በጣም እያበረታታኝ ነው። በጣም እኔ እንደውም ብዙ ጊዜ ይሄ አይሆንም እያልኩት እየደጋገመ ሳይሰለችኝ ተመላልሶ መጥቶ ነው። በጣም ይገርማል። የያዕቆብ ነገድ ሲሳዩን ሰጠ የሚል ደግሞ አለ። እነሱን ግጥሞች እንዴት አድርጎ እንደሰራቸው እንትን የሚለው ራሱ ይሄ ከሆነው በላይ ነው። ከማሳችን ላይ ፍሬ ተነስተን አቀርቅረናል፣ እንጀራን ሽተን በሞዓብ ምድር ተበታትነናል። ተስፋ በሌለው ድቅድቅ ጨለማ ስጋችን ከሳ፣ አሕዛብ ናቁን ድህነት ይዞን ክፉ ጠባሳ ምናምን የሚሉት ጠቅላላ እነሱን ስራዎች አብዛኛውን የቁጥር 3 ስራዎች የሰራው እሱ ነው። እና እሷ ናት መዝሙሯ። ዘውትር ቢከፋኝ የሚለውን ግን ዝማሬ እንድትዘምርልኝ እፈልጋለሁ። ዘውትር ቢከፋኝ ደጅሽ መጥቼ እጽናናለሁ፣ ያላንቺ የለኝም ብሶቴን የምነግረው፣ እዘኝልኝ ራርተሽ ስሚኝ ስማጽንሽ፣ ድንግል ክብሬ ነሽ ለኔ የሐዘኔ ደራሽ፣ አስጨናቂው ዓለም ከፊቴ ድቅን ቢልብኝ፣
የመከራ ወጀብ አይሎ ዙሪያዬን ቢከበኝ መውጫ ቀዳዳውን አሳየኝ ወደጌና ያለ የሚቀጥል ነው። ዝማሬ መላእክት ያሰማልን። በጣም የሚገርሙ ናቸው እውነት። አንድ ጊዜ አስታውሳለሁ ዘውትር ቢከፋኝ አይደለም ስምሽን ጠርቼ ላይ ነው የምንዱባን ሰፈር የሞላብሽ ግርማ የሚል አለ እና የምንዱባን ችግረኛ ማለት ነው አይደል? ችግረኛ የተቸገረ ወይም እና ጻድቃኔ ማርያም ለመጀመሪያ ጊዜ ከአርቲስት መሰረት መብራቴ ጋር ነበር ሄድነውና በትክክል ይሄ ነው ቦታው እያልኩ ነበር። በቃ የተቸገረ በተለያየ ህመም በቃ ምድሪቱ እስከሚጠብብ ላስቲክ አንጥፎ የተኛው ምናምን ሳይ ይሄ ዝማሬ ነበር የሚመጣብንና ያወራን ነበር ከመሲ ጋር ስምሽን ቢጠሩ ማትጠገቢ የመንገድ ስንቄ ነሽ ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ ግቢ ጻድቃን የወረሱሽ የእግዚአብሔር ከተማ የምንዱባን ሰፈር የሞላብሽ ግርማ ቡራኬሽ ድረሰኝ እናቴ የፍቅርሽ ነፍሴን ለምስጋና ላንቺ ላፍስስልሽ ስምሽን ቢጠሩ። ዝማሬ መላእክት ያሰማልን። እሺ አሁን ቁጥር 2 ዝማሬ ናት። ቁጥር 2 ናት። በጣም የሚገርሙ ዝማሬዎች ናቸው ያሉና ከዝማሬው እንወጣና ሰርግ ላይ ጋብዛይን ታድሜ ነበር ተክልዬ ቤተክርስቲያን መርካቶ ያለው አንድ ታሪክ ተፈጥሮ ነበር፣ ግርግር ተፈጥሮ ነበር ልበለው። እስቲ ምንድን ነበር የሆነው? እዛን ጊዜ የነበረው ትዕይንት ያው ለሁላችንም ግራ ያጋባን ትዕይንት ነው። ያው በወቅቱ ያው እኔ ያው ሙሽራ ስለነበርኩ የሆነውን ነገር ያው በግልጽ የማውቀው ነገር የለም። ከዛም በፊት ያለው ከዛም በኋላ ያለው ነው የማውቀው። ከዛም በፊት ምን ሊፈጠር እንደሚችል ምንም መረጃውም ዕውቀቱም የለንም። ያው ጋብቻው የተፈጸመው የተክሊል ስርዓቱ ያው በማኅደረ ስብሐት ቅድስት ልደታ ለማርያም ነው። እዛ ደግሞ በቂ አዳራሽ ስላልነበረ አዳራሽ ለመጠቀም ነው ወደ ጥብራሚን ተክለ ሃይማኖት የመጣ ነው። እንግዲህ እንደነገርኩሽ እኔ እንግዲህ ምንም የማውቀው ነገር የለም። ለካ ከተሐድሶ እንቅስቃሴ ጋር ወይንም ደግሞ ወደ ፕሮቴስታንቱ ዓለም ያዘነበሉ አገልጋዮች አሉ በሚል ያው እዛ አካባቢ ያሉት ምዕመናን እነሱ እዚህ ግቢ ውስጥ ገብተው ማገልገል አይችሉም፣ በፍጹም አንፈቅድም። ቅዱሳንን እየተሳደቡ የቅዱሳን ቤተክርስቲያን መምጣት አይችሉም፣ ተክልዬ ጻድቃንን እየተሳደቡ የሚል ሐሳብ ይዘው ነው በጠቅላላ በርካታ እኔ ያው በጋብቻው ላይ ስጠራ በጣም ያልታሰበበት በሆነ ፕሮግራም ምክንያት የአንድ ወር ዝግጅት የተደረገበት ሰርግ ነበር። አንድ አጋጣሚ ሆነው የጋበስኩት እንደ አጋጣሚ ከአንድ ወር ወደዚህ ጊዶሌ በዚህ በአርባ ምንጭ ዙሪያ ማለት ነው ደራሼ የሚባል ብሔር አለ። እዛ ሄጄ በተደጋጋሚ እነዚህ የደራሼ ብሔሮችን ያስተምር ነበር ያኔ እና ዋናው ከተማ ላይ ትልልቅ ጉባኤቶች ዓመታዊ ጉባኤቶች እንዲጀመሩና ህዝቡ ሁሉ በመንፈሳዊ ህይወት እንዲነቃቃ ትልቅ ስራ አድርጌያለሁ። ከዚህ ስፖንሰር ፈልጌ ከዚህ ሞንታርቦ ጭነን በጣም የዛን ጊዜ ሞንታርቦ ራሱ በደንብ አይታወቅም፣ ደግሞ ሩቅ ነው በጣም ብዙ አገልግሎት የሚካሄድበት አልነበረም። ከዚህ አርባ ምንጭ ራሱ በጣም ሩቅ ነው። ጊዶሌ ማለት ደግሞ ከአርባ ምንጭ በጣም ሩቅ ሄዶ ነው የደራሼ ብሔር ማለት ነው። እና የዛን ጊዜ የሆነ ፕሮግራም ይጋብዙኛል እና እኔ አይመቸኝም ሰርጌ ነው ስላቸው፣ በቃ እኛ ሰርግ ላይ እንገኛለን
ያገለገልከንንማ በአደባባይ መመስከር አለብን በማለት አንድ ካቻማሌ ሙሉ የዛን ጊዜ ካቻማሌ ገና እንደመጣ በአንድ ካቻማሌ ሙሉ ሞልተው ህዝቡን በቃ በሚያስደንቅ ሁኔታ የራሳቸው አለ የድራሽ ብሔር እግዚአብሔርን የሚያመሰግኑበት እንትን አላቸው፣ ዝማሬ ስርዓት አላቸው። ልደታም ሄደው አቀረቡ። እኔ የጋበዝኩት የመጡት እነሱም ናቸው። እንደውም በነበረው ሁኔታ ላይ ሁኔታውን ያረገቡት እነሱ ናቸው። ይሄ ፊላቸውን እየነፉ እንዲህ እያሉ ሪፎርማቸውን ለብሰው ነው መጥተው ሰርጌን ያጀቡት። ስመጣ የቤተክርስቲያኑ አውደ ምሕረት ህዝብ ሞልቶታል፣ ግቢው ጥቅጥቅ ቀርቦታል። እንዳልኩሽ የአንድ ወር ዝግጅት ስለሆነ ብዙ ሰው አልጋበዝኩም። የቅርብ እና አገልጋዩ ነው የጋበዝኩትና ህዝቡ ቁጥም ብሎ ሳይ ምንድን ነው ዛሬ ብዬ ደነገጥኩ። እኔ ሰው አልጋበዝኩም፣ ይሄ ሁሉ ህዝብ ከየት መጣ ብዬ በጣም ተጨነኩ። በቃ እግዚአብሔር የሆነውን ያደርጋል። እንግዲህ እግዚአብሔር ያበረክተዋል። ያው ምግቡ ምኑም ያስፈልጋል እንግዲህ ለህዝቡ ሁሉ ያበረክተዋል ብዬ በጣም አንተ ሰርግ ላይ ታደሙ መስሎኝ በቃ ደንግጬ ለካ ተሐድሶች እየመጡ ነው። ከፍቃዱ ሰርግ ጋር አብረው ተሐድሶች እየመጡ ነው በሚል ህዝቡ ደውል ተደውሎ ይሁን እርስ በርስ ተጠራርተው በደንብ ተጠራርተው በቀናቶች ሁሉ መቀነት ነጠላቸውን አስረው ነበርኩኝ እንዴ። እንደውም አንዲት እና ጫማቸውን አውልቀው እኔ እየገባው ነው እንዲህ ጫማቸውን ከጀርባ እየመቱ ይሄው የተዋህዶ ልጅ መጣ ሌላው ግን አይገባ ምናምን እያሉ ሲሉ ሰማለሁ። እና እግዚአብሔር ምን አዘሰላም እያሉ ከእነሱ የሚጠብቁት ነገር አለ። እግዚአብሔር ይስጣቸው። ያው ካህናቱም ልብሰ ተክህኖ ለብሰው ከበሩ የተቀበሉኝና የዛን ጊዜ ያው አካባቢ ያሉትን አገልጋዮች በደንብ አብረን በጋራ እናገለግል ስለነበር እና ስንገባ የሌለ የለም፣ ትንሽ የለም፣ ትልቅ የለም፣ ህፃናት የለም፣ እናቶች የለም፣ ሁሉም ያው ገባን። በተቻለ መጠን እኔ እንዳልሰማ አድርገው ፕሮግራሙን በደንብ አድርገው ምንም ሳይጎል ነው የተከታተለው ፕሮግራሙ። ያው ግን የተመለሱ ነበሩ ከበር ላይ እንደዚህ እየመረጡ የዛ አካባቢ ወጣቶች እየመረጡ አንተ ከሌ አንተ ግባ አንቺ ግቢ እያሉ አንተ እንደዚህ ብለህ እያሉ አሁን ታድሶ ተብሎ የተለዩትን ወይም ወደ ፕሮቴስታንት የተቀላቀሉት በጣም ከመንገድ ይቀሩ አሉ ተደውሎላቸው። እኔ ስሰማው በስተመጨረሻ እንደውም እኔ እስጢፋኖስ ያው የኔ ሚዜ ነው፣ ዲያቆን እስጢፋኖስ ቄሴ የኔ ሚዜ ነው። አጣሁት አጠገቤና ያው ከሱ ጋር አብረን ያደግነው እሱ ትንሽ ሆኖ እኛ እያገለገልን ያው በአገልግሎታቸው ጠንካራ እንዲሆኑ ከምንመክራቸውም ከምናበረታታቸውም ዘማሪያን መካከል ያኔ ትንሽ ነው እሱ በጣም እሱ ነው አንዱና እሱ ያችን አብረን ያገለግልንበትን ዘመን ሁሉ አስቦ እኔ ፍቃዱ ሚዜ መሆን አለብኝ በፍጹም በሚል ነው መጥቶ ሚዜ ነበር አጋጣሚና እሱ የለም አጠገቤ። ያው ከነሱ ጋር ያው በይፋ በደንብ አያገለግልም፣ ግን አልፎ አልፎ ስለሚታይ ስለነበር እሱም አለበት በሚል ነው እና አጠገቤ ሳየው የለም ሚዜ ነው። የት ሄደ በቃ እንዴት ሰርጌን አጉል ያደርጋል እላለሁ። ለካ አስመልሰ ከበር ላይ ይመለሳል ከሚዜ ሁሉ እንደዚህ ያው ያን ጊዜ በጣም የሚገርም ነገር ነው። ፕሮግራሙ አልቆ እኔ በቃ ሀሳቤ በቃ ተናድጄበታለሁ እስከ በኋላ። ከዛ ቤት ሰዓት ምንም አላወቅም። ፕሮግራሙ ምንም የማውቀው ነገር የለም። የተወሰነ ነገር በህዝቡ ላይ መደናገጣ ያለው በተለይ በአገልጋይ ላይ። እኔ ግን እንዳላውቅ ጠቅላላ አገልጋዩ አንዱ ከአንዱ እየተፈራረቀ እየዘመረ ሁኔታውን በቃ ለመሸፈን ከፍተኛ ጥረት አደረገ። በጣም ለመጀመሪያ ጊዜ እንደውም በደንብ ታድሶ የተባሉት የተለዩት አንተ ሰርግ ላይ ነው። ከዛ በኋላ ነው በጣም ብዙ ሲዲዎች እየተሰሩ አውደ ምሕረት ላይም ሰው ማስወረድ የጀመረው። እዚህ አውደ ምሕረት ላይ አታገለግልም በየቤተክርስቲያኑ ተጀመረ። መነሻው ያን ጊዜ በጣም ይገርማል። ድንቅ ጊዜ ነው። የወጣቱን ጥንካሬ በጣም ነበረ። በመጀመሪያ እኔ በጣም ደንግጬ ነበር ሰርግ ላይ እንዲደረጋል። ልክ ግን ሲገባኝ ታድሶ እኛንም ከመድረኩ ካወርደውናል። የአርቲስቶች መንፈሳዊ ማህበር ያኔ ሲሰራ እነዚህ ታድሶ እንቅስቃሴ ውስጥ የነበሩት አስወርደውን ያውቃሉና ያኔ ነው የገባን እውነትም ታድሶ ውስጥ እንደዚህ አይነት እንቅስቃሴ ያለ የሚለው።
በጣም ያው የዛን ጊዜ በእርግጥም እኔ ተሰምቶኛል። ለምን የኔ ሰርግ ነው። በዛን ጊዜ አገልግሎት እንዳይሰጡ ማድረግ ይቻላል። ማንም አገልግሎት መስጠት እንዳልነበረበት፣ ግን የሰርግ ነው የደስታ ቀን ስለሆነ ዝም ብሎ መጥቶ ታድሞ መሄድ ይችላል። አንዳንድ ጊዜ ሁኔታዎች ሁሉ በእንደዚህ አይነት ስሜት ገነው በመውጣት ባይችሉ ጥሩ ነበረ። ለምን ራሳችንን ተቆጣጥረን ሁኔታውን ግን በአግባቡ ማስቀጠል እንችል ነበር የዛን ጊዜ ማለት ነው። ግን የዛን ጊዜ ያ ነገር ስለሆነ ቁጭትም አለ። ተክልዬን የተነኩበት እንደዛ ነገር ሲዲ ተለቆ ነበር በድብቅ። እኔ ግን ምንድነው እንደ ራሴ ማለት ነው አሁን የዛን ጊዜ አንዳንድ ስራዎች ይሰራ ነበር እና ያው ፕሮቴስታንቶችን በስራ የማገኛቸው፣ ሙስሊሞችን በስራ የማገኛቸው፣ በጎረቤት በጣም ይገርምሻል። አስተዳደጌም በተለይ እዛው ልደታ ጀርባ ነው ሲጋራ ፋብሪካ እና ልደታ ማዕከል ነው የሚያደግነው፣ ሜክሲኮ ነው። በቃ የኔን አስተዳደጌን ፕሮቴስታንቱ ሙስሊሙ በጣም ነበር የሚደግፈኝ። እርዳታ ሁሉ ያደርጉ ነበር። ጠቅላላ ከሜክሲኮ ጀምሮ እስከ ሳር ቤት ድረስ ያለውን ወጣት እየሰበሰብኩኝ ኮርስ እየሰጠን እናሰለጥን ነበር የዛን ጊዜ ማለት ነው። እና ወጣቱ ጠቅላላ ጫት የሚቅሙ ሲጋራ ቦታ የሚሆኑ በማህበር አደራጅተን ነጠላ እያስለበስን በጣም ብዙ ወጣቶች ነው ተመልሰው ወደ መንፈሳዊ ህይወታቸው እንዲገቡ ያደረግነው ማለት ነው። የዛን ጊዜ ያው እንቅስቃሴውን በጣም ስለሌለ ስለ ቤተክርስቲያን ብዙ የሚያውቅም ወጣትም አልነበረም። በቃ ዝም ብሎ በራሱ ሀሳብ ነበር የሚጓዝ። በስመ ኦርቶዶክስ ነን ይላሉ፣ ግን ስለ እምነቱ ጠንቅቀው ብዙ አያውቁም። ስለዚህ የሚጓዙት በቃ በደመ ነፍስ እንደሚጓዝ ነበር የሚጓዙት። እና ሙስሊሞቹ ራሳቸው ወጣቱ በአንድ ተቀይረው በቃ ለነሱ የሚታዘዙ ሆነው ሲያዩዋቸው በጣም ይደግፉኝ ነበር። በቃ የምናዘጋጃቸው ዝግጅቶች አሉ በየዓመት ማለት ነው። ዓመታዊ ዝግጅት የሚባል አለ። ሰው እንጋብዛለን፣ የኔ ቢጤ እንጋብዝና የዛን ጊዜ ነው የምነግርሽ፣ ከዛሬ 25-30 ዓመት አካባቢ ነው የምነግርሽ፣ እየጋበዝን የኔ ቢጤ እናበላ ነበር የዛን ጊዜ በቃ። እና መጥተዋል የዛን ጊዜ ብዙ ኖርማሊ። አሁን እነሱ እንዳልሽው ነው ተክልዬ ለምን ተሰደቡ? ከዛ መካከል ከታድሶቹ መካከል አንዱ ተክልዬን ተሳድቧል በሚል ነው እኔ አሁን የሰማሁት በኋላ ነው። እና ለምን አላደረጉም? የዚያን ጊዜ ለምን ዝም ብለው እንዲቀመጡና ተጋብዘው እንዲወጡ አላደረጉም የሚለውን ጥያቄ ሳነሳ አንቺ የመለስልሽ ያ ነበር። አስታውሳለሁ ጊዜ ላይ ነበረው። ዝማሬዎችን አሁን ከእናንተ በፊት እነ ዘማሪ ይልማ ኃይሉ፣ ዘማሪት ፋንቱ፣ ሊቀ መዘምራን ኪነ ጥበብ እነሱ ነበሩ። ከዛ ደግሞ እናንተ ተተካችሁ። የእናንተ ጊዜ ደግሞ እነ ዘማሪ እንግዳ ወርቅ፣ እነ ዘማሪ ታዲዮስ፣ እነ ዘማሪት ማርታ ኃይሉ፣ ዘማሪ ምንዳይ ብርሃኑ፣ ቸርነት ሰናይ፣ ቴዲም ያኔ ነበር። ቴዲ፣ ለምለም ከበደ፣ አዜብ፣ ጸዳለ ጎበዜ፣ ቴዲ ዮሴፍም ነበር አይደል? ቴዲም ነበር። ኢዮብ ዘለቃ፣ እንግዲህ አሁን ጸዳለም፣ ለምለም ያው አብረን ትልቅ በጣም ኦርቶዶክስ ዝማሬዎቹን ደግሞ ለውጥ የመጣ ጊዜ ነው የሚመስለኝ። እንግዲህ በዝማሬም ወጣቱን በደንብ የያዛችሁት ጊዜ ነበር። በተለይ ቸብቸቦ መዝሙራት ያው የኪነ ጥበብ ዝማሬ በጣም ረጋ ያለ ነው። ትንሽ የፋንቱ የይልማም እንደምታየው በጣም የተረጋጋኛ። አብዛኞቻችን የተቀረጽነው ሪትሙ በይልማ ዝማሬ ሪትም ነው። አብዛኞቻችን ተቀርጸን እንትን ያለው ማለት ነው። እና የሪትም የቸብቸቦ ዝማሬዎችን እየገነኑ ሲመጡ እኛ የዛን ጊዜ ነው እንግዲህ ከነ ታዲዮስ ከነ እንግዳ ቀጥለን እኛ ነን ጊዜ ወደ የተረከብ ነው። ያሁኑንስ እንዴት ታየዋለህ? ያሁኑ ዝማሬዎች